ሰላም እንደምን ዋላችሁ እንደምን አመሻችሁ። የእግዚአብሔር ሰላም ከኛ ጋር ይሁንና ዛሬ አጠር ያለች ሐሳብ ይዤላችሁ መጥቻለሁ። እቺም አጠር ያለች ሐሳብ ምንድነች? ስለ እድል ነው። አብዛኛው ማህበረሰብ እድል አለ ይላል፣ አብዛኛው ማህበረሰብ ደግሞ እድል የለም ይላል። አብዛኛው ማህበረሰብ ግን ያው እድል የለኝ የሚለው በጣም ጥሮ ግሮ ሰርቶ የተሻለ ህይወት ለማምጣት በህይወቱ ይጥራል፣ ይደክማል። ግን ምንም የተሻለ ነገር ሲያጣ እድል የሚባል ነገር ስለሌለኝ ነው እንጂ እድል ቢኖረኝ የተሻለ ህይወት ያጋጥመኛል ይላል። በአንደኛው ጎን ደግሞ እድል የሚባል ነገር የለም፣ ሰው ልጅ በደከመና በሰራው ልክ ነው ህይወቱን የሚያስተካክለው የተሻለ ቦታ የሚደርሰው ብሎ ያስባሉ። ይህ ጥያቄ የዓለማችን ቢሊዮነር የሚባለው ቢልጌት ላይ ጥያቄ ቀርቦ ነበር። አንድ ጋዜጠኛ ጠይቀው ነበረ። ቢልጌትም አዎ ከስራ ጋር እድል የሚባል ነገር አለ ብሎ ነገራት። እንዴት ብለህ ትገልጸዋል አለችው። ቢልጌትም ከኪሱ ቼክ አወጣና ፈርሞ ደስ ያለሽን ብር ጽፈሽ አውጪ ያላት። ያቺ ጋዜጠኛ ይሄ ብር ለእኔ ምንም አያስፈልገኝም፣ እኔ ስራ ያለኝና ገንዘብህ በቂ ገንዘብ ያለኝ ሰው ነኝ ብላ ገንዘቡ መለሰችለት። ያን ጊዜ ቢልጌት የሰጣትን ቼክ ተቀበላትና ይኸውልሽ በቃ እድል የሚባለው ይሄ ነው፣ ይህን እድል ብትጠቀሚ ኖሮ 20 ሚሊዮንም 30 ሚሊዮንም የማግኘት እድልሽ ነበረሽ። እኔ ፈርሜ ሰጥቼሻለሁ፣ ደስ ያለሽን ገንዘብ ፈርመሽ አውጪ ነው ያልኩት፣ ሌላ ምንም አላልኩሽም። ይህን እድል ግን መጠቀም ትቺ ነበር፣ አንቺ ግን መጠቀም አልፈለግሽም። ስለሆነ ይሄ እድል አምልጦሻል። ዛሬ ሚሊዮነር የምትሆኝበት እድል ነው ያመለጠች። ስለሆነ እድል የሚባለው ይሄ ነው ብሎ በቀላሉ አስረዳት። ሁላችንም እንደዚህ አይነት እድሎች በህይወታችን ይመጣሉ፣ በአጋጣሚ ይመጣሉ። የኔ ተወዳጆች፣ እናንተ ደግሞ የኔ ቤተሰቦች ናችሁና ፎሎ፣ ሰብስክራይብ፣ ላይክ እያደረጋችሁ ወዳጅነታችን እናጠናክር። እናንተም ደግሞ በዚህ ፕላትፎርም የሚሄደውን የተለያዩ ሀሳቦችና ጥሩ ነገሮች ደግሞ ልንማርባቸው ልንጠቀምባቸው እንደ አንድ የእድል ግብዓት ልንጠቀምባቸው ስለምንችል ቤተሰብ እንሁን። ኢትዮጵያዊነት ያው በጋራ ሲበላ ብቻ ሳይሆን በጋራ ሲሰራ ያምራል። ሁላችንም ሳፖርት ተደራርገን የተሻለ ቦታ እንድንደርስ ጠይቃችኋለሁ። ሰላም።